ኦኬ ባለፈው ስለ ኮንታክት ሚ እና ቦክስ ኤንድ ቲቺንግ የሚሉ አይተናል። አሁን ደግሞ ከዛ ቀጥለን ማለት ኦርደር ሊስት ተጠቅመናል። አንድ ኦርደር ሊስት ተጠቅመን ደግሞ ማይ ሆቢ የሚል ርዕስ እንጽፋለን ማለት ነው። ስለዚህ ኤስ3 እንበልና እዚህ ላይ አንድ ኤስ3 አለ፣ እዚህም አንድ ኤስ3 አለ። ኤች1 ተስፋ ኤች የሚል ጽፍ ያለው ከሁሉም እሱ ቦልድ እንዲሆን ፈልጌ ነው ማለት ነው። ወይም ፎንት ሳይዙ ተለቅ ያለ ጽሁፍ እንዲሆንልን ስላሰብኩት ነው ኤች1 ያልኩት ለተስፋዬ ኤችኤ። ከዛ ኤች3 ቦክስ ኤንድ ቲቺንግ የሚል አለ። እዚህ ደግሞ ኤች3 ኮንታክት ሚ የሚል አለ። ከኤች1 ትንሽ አነስ ያለ ሄዲንግ ነው ወይም ርዕስ ነው ማለት ነው። እዚህ ላይ ደግሞ ማይ ሆቢ የሚል እንጻፍ። አን ኦርደር ሊስት እናድርገው። ይሄ ኦርደር ሊስት ኢንተር ሊስት ኦፍ አይተም ስንት እናድርገው? 4 ማይ ሆቢስ ውስጥ ደግሞ ምን እንጽፋለን ማለት ነው? ሪዲንግ ቦክስ related with coding ኦኬ። ከዛ ቀጥለን ሪዲንግ ሆሊ ቡክስ ሪዲንግ ሆሊ ቡክ ስፖርት ኤቭሪ ሞርኒንግ watching movies ማይ ሆቢ የሚል ውስጥ አን ኦርደር ሊስት ዘርዝረናል። እነዚህ በቡሌት ነው ዲስፕሌይ የሚሆኑት። ኦርደር ሊስት በነምበር ዲስፕሌይ ሆኗል። እነዚህ ደግሞ በቡሌት ማለት ነው። ዌብሳይቱ ዌብ ፔጁ እንደዚህ ይመስላል። ማይ ሆቢስ የሚል የኔ ሆቢ ነው ማለት ሪዲንግ ቡክስ ሪሌትድ ዊዝ ኮዲንግ፣ ሪዲንግ ሆሊ ቡክስ፣ ስፖርት ኤቭሪ ሞርኒንግ፣ ዋቺንግ ሙቪስ እና ኮንታክት የሚል ቦክስ ኤንድ ቲቺንግ የሚል ዲስፕሌይ ሆነዋል ማለት ነው። እነዚህ ደግሞ እንዴት አድርገን ወደ ሊንክ ነው የምንቀይራቸው? ማይ ሆቢስ የሚል ኮንታክት ሚ የሚል ይሄ ማለት እንዲያጥርልን እንደዚህ ከመዘርዘር በሊንክ ክሊክ እያደረግን ወደ ኮንታክት ሚ እንዴት አድርጎ ነው የሚወስደን? እዚህ ላይ ክሊክ አድርገን ማይ ሆቢስ የሚል እንዴት አድርጎ ነው ይሄ ዲስፕሌይ የሚያደርግልን የሚል እናያለን ማለት ነው። ኦኬ እዚህ ላይ አንድ ፋይል ክሬት እናድርግ። ምን የሚል ኮንታክት ሚ የሚል ፋይል ክሬት እናድርግ። ኮንታክት ሚ ዶት ኤችቲኤምኤል የሚል ፋይል ክሬት እናድርግ። ኢንተር። እዚህ ላይ ኮንታክት ሚ የሚል ሄድ እንስጠው። ኮንታክት ሚ ኤች1 ማይ ኮንታክት ዲቴይልስ እንበለው። ይሄ ኮንታክት ዲቴይልስ ማይ ኮንታክት ዲቴይልስ። ስለዚህ እዛ ያሉ በሙሉ ከታርገን ወደዚህ እናምጣ። እነዚህ ውስጥ ማይ ኮንታክት እዚህ ያለ አይደል? ይሄ ወደዛ ነው ሰደው። እዚህ ላይ በስ እናድርገው።
ማይ ኮንታክት ዲቴይልስ የሚል እዚህ ላይ እነዚህ ናቸው ተዘርዝሯል። ስለዚህ ይሄ ወደዛ እንዴት አድርገን ነው የምናገናኘው? ራን ስናደርገው ይሄ ብቻው ነው የሚወጣው። ለምሳሌ ይሄ ራን ካረኩት ለጥፋውና የራን ካረኩት ለብቻው እቺ ብቻ ነው ዲስፕሌይ የምትሆነው። እንደዚህ ወጥቷል። ማይ ኮንታክት ዲቴይልስ የሚል እነዚህ ወጥተዋል። እነዚህ ዲስፕሌይ ሆነዋል ማለት ነው። ስለዚህ ወደዚህ እዚህ ገብተን እዚህ ላይ ለምሳሌ ሪፍሬሽ አድርገው ይሄ አይታይም፣ ሪፍሬሽ ስላልሆነ ነው። የለም ሆፕ ማይ ኮንታክት የሚል እዚህ ላይ የለም፣ ጠፍተዋል ማለት ነው። ማለት እዚህ ላይ ክሊክ አድርገን እዚህ የሆነ ሊንክ ከጻፍን ከዚህ ወደዚህ እንዴት አድርጎ ነው የሚወስደን የሚል እናያለን ማለት ነው። ማይ ኮንታክት ዲቴይልስ የሚል ዲስፕሌይ ሆነዋል። ስለዚህ እዚህ ላይ የለም ጠፍቷል። እዚህ ላይ ሆነን እንዴት አድርገን ነው ወደዚህ የሚወስደን የሚል እናያለን። ማለት ሊንክ ነው። ሊንክ እንዴት አድርገን ነው የምናያይዘው፣ እንዴት ነው ኮኔክት የምናደርገው እዚህ ላይ የሚል እዚህ ላይ የምናደርጋለን አንከር ታግ እንጽፋለን ማለት ነው። አንከር ታግ አይተናል ባለፈው ብለው እዚህ ስላሽ እዚህ ኮንታክት ሚ የሚል እንጽፋለን። ስለዚህ ሴቭ ኮንታክት ሚ የሚል እዚህ ላይ መጥተዋል ማለት ነው። ስለዚህ ይሄ ክሊክ ስናደርገው ወደዚህ ይወስደናል አይወስደንም? አይወስደንም፣ ምክንያቱም አልተገናኘም ማለት ነው። እንዴት አድርገን ነው የምናገናኘው? እዚህ ላይ እቺ ሊንክ ወደዚህ አምጥተን እናስገባታለን ማለት ነው። ኮንታክት ሚ ዶት ኤችቲኤምኤል የምትል እዚህ ላይ እናስገባታለን ማለት ነው። ስለዚህ ኮንታክት ራሷ መጥታለች፣ ክሊክ እናድርጋት። ሴቭ አድርገን ራን እናድርገውና ምን እንደሚመስል እናየዋለን። እዚህ ላይ ክሊክ እናድርገው። እዚህ ክሊክ ካደረግን ወዴት ነው የሚወስደን? ወደ ኮንታክት ሚ የሚል ዝርዝር ነው የሚወስደን ማለት ነው። ክሊክ ስለዚህ ወደዚህ ወሰደን ማለት ነው። ይሄ ሊንክ ነው። የሊንክ ጥቅም ነው። ሊንክ ማለት የሁለት ፔጅ መገናኛ ነው ብለን ነበር ከዚህ በፊት። ስለዚህ አንድ ፔጅ የኛው ሆም ፔጁ ነው መጀመሪያ፣ ይሄ አንድ ፔጅ ነው። እዚህ ላይ ደግሞ ክሊክ ስናደርግ ወደ ሌላኛው ፔጅ ወሰደን። ስለዚህ ምን ተጠቅመን ነው ወደዚህ ይሄድ ነው? ሊንክ ማለት ነው። ተጨማሪ እዚህ ላይ መጥተን አንድ ፋይል ክሬት እናደርጋለን። ምን የሚል ማይ ሆቢ ዶት ኤችቲኤምኤል ኢንተር የምንበለው ይሄ ማይ ሆቢ እዚህ ላይ መጥተን h3 h1 ማይ ሆቢስ ዲቴይልስ እዛ ያለ እዚህ ያለ ከታርገን ወደዚህ እናምጣ። እዚህ አምጥተን ፔስት እናድርገው። ቪ ሴቭ የራን አላረኩትም ሲጀመር መጀመሪያ ይሄ ሴቭ አድርጌ ራን ላድርገው። የስተክሎልም እና ራን ላድርገው። ማይ ሆቢ ዲቴይልስ የሚል ራሱ የቻለ አንድ ፔጅ ዲስፕሌይ ሆነዋል ማለት ነው። ኮንታክት ሚ አንድ ፔጅ አለ እዚህ፣ ማይ ሆቢስ የሚል አንድ ፔጅ አለ እዚህ፣ ፐርሰናል ዌብሳይት የሚል የሁሉም አጠቃልሎ የያዘ ፔጅ እዚህ አለ። ስለዚህ
ማይ ሆቢ የሚልስ እንዴት አድርገን ነው ወደ ሊንክ የምንቀይረው? እንደዚህ ክሊክ ስናደርገው ወደ ኮንታክት ሚ እየወሰደን ያለው ማይ ሆቢም እንዴት አድርጎ ነው ወደ እንደዛ የሚወስደን የሚል እኔ ስለዚህ እዚህም አንድ ሊንክ መፍጠር አለብን ማለት ነው። index.html የሚል ፔጅ ገብተን እዚህ ላይ ኢንተር እንበለውና እዚህ ምን እንጽፋለን? ማይ ሆቢ የሚል እንጽፋለን ማለት ነው። እዚህ ላይ ደግሞ ክሊክ የምትደረግ ጽሁፍ ክሊኬብል ቴክስት የምትባል እቺ ናት ማለት ነው። ስለዚህ ሆቢስ ወይም ደግሞ ማይ ሆቢ እንበለው ሆቢ እንበለው ሴቭ ራን እዚህ ይሄ ራን አድርገው ሴቭ አድርገን ራን አድርገው ይሄ ስቴፕ እንበለውና ወደዚህ ፔጅ እንዲወስድልን ሁለት ላይፍ ሁለት ሊንክ መጥተዋል። እነዚህ ሊንክ ነው ማለት በኮለሙን እንዲሆንልን በኮለሙን እንዲቀመጥልን ከፈለግ እንዴት ነው የምናደርገው? ብሬክ የሚል ታግ እንጠቀማለን ማለት ነው። እነዚህ በረው ነው እንደዚህ የመጡት። ስለዚህ በኮለሙን ነው እንዲሆንልን የፈለግነው እኛ ደግሞ። ስለዚህ በኮለሙን እንዲሆንልን ከፈለግን እኛ የምንጠቀምበት ወይም ኮለሙን ለመሆን ለማድረግ የምንጠቀምበት ታግ ብሬክ ይባላል። ስለዚህ ብሬክ እንዴት አድርገን ነው የምንጠቀመው የሚል ከዚህ በፊት አይተን ነበር። ስለዚህ እዚህ ላይ ብሬክ ተጠቅመን ይሄ ረው የሆነ ወደ ኮለመን እንቀይረዋለን ማለት ነው። እዚህ ላይ አንድ ቢአር ነው የምንጠቀመው ሴቭ ራን በኮለመን መጥተዋል ማለት ነው። በአንድ ላይን የነበረ በሁለት ላይን ሆኖ መጥተዋል። ስለዚህ ብሬክ ለዚህ ነው የምትጠቅመን። ስለዚህ እዚህ ላይ ክሊክ ካረኩ ወደ ማይ ሆቢ የሚል ዝርዝር ይወስደኛል ማለት ነው። ስለዚህ ክሊክ ላድርግ ማይ ሆቢ ዲቴይልስ የሚል መጥተዋል። ይሄ ለምንድን ነው ጥቅሙ? በልክ የሆነ በቃ ብዙ የሆነ ሊስቶች አሳንሰን እዚህ ከዚህ በፊት በጣም ብዙ ነበር እዚህ ጽሁፍ ይሄን አጥፋው ረዘም ያለ ኮድ ነበር እዚህ። ስለዚህ አሁን በጣም አጥሯል፣ አጠር ያለ ሆኗል። ከፈለግን ይሄ ክሊክ አድርገን እንሄዳለን ወደ ሌላኛው ፔጅ ራን ካደረግን በኋላ ማለት ነው። እዚህ ላይ ክሊክ አይሆንም ወይ ፔጅ ላይ ነው ክሊክ የሚደረገው ማለት ነው። ስለዚህ ሊንክ ባለፈው ተምረን ነበር። አሁን ደግሞ በተግባር አይተናል። ከየት ወዴት እንደሚወስደን እንዴት አድርገን ሊንክ መፍጠር እንደምንችል አይተናል። አንድ ትልቅ ጽሁፍም እንዴት ማሳጠር እንደምንችል አይተናል ማለት ነው።